السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ የቢቢኤን አድማጭ ተመልካቾች እንደምን ውላችኋል እንደምን አምሽታችኋል ቢቢኤን የሰዓቱም የደረሰንን ዜናም ይዘንም ቀርበናል በደቡብ ክልል በሚገኙ የሌላ ብሔርና እምነት ተከታዮች ላይ እምነትንና ብሔርን ያነጣጠረ ጥቃት እየተፈጸመ መሆኑንና መስጊዶች መቃጠላቸውን 5 ሰዎች መገደላቸውን የጥቃቱ ሰለባም የሆኑም ለቢቢኤን ገለጹ በደቡብ ክልል በጌዲዮ ዞን በዲላ ከተማና በአካባቢዋ የሚገኙ በአጎራባች ከተሞች ከሌላ ብሔር እንዲሁም ሙስሊሞች ላይ ያነጣጠረ ጥቃት እየተፈጸመ መሆኑን ለማወቅ ተችሏል በአካባቢው ለዘመናት የኖሩም የአማራም የስልጤ የጉራጌ ተወላጆች ላይ የአካባቢው ነዋሪዎች ጥቃት መክፈታቸው ሱቆችን መኖሪያ ቤቶችን ማቃጠላቸው የታወቀ ሲሆን የክልሉ ፖሊሶችም ይህንን አቁሙ በሚሉ በእነዚሁ የጥቃቱ ሰለባዎች ላይ ተኩስ መክፈቱን የአይን እማኞች ለቢቢኤን ገልጸዋል በዚሁ ሂደት ላይ መሳጅዶች መቃጠላቸውን ጭምር ለማወቅናም ለመረዳት ተችሏል የፕሮቴስታንት እምነት ተከታይ የሆኑት እነዚሁ ግለሰቦች በሙስሊሞች ላይ ያነጣጠረም ጥቃት ከመክፈታቸውም ባሻገር በመኖሪያ ቤቶች ላይና በመስጊዶች ላይ ይህንኑም እኩይ ተግባር መፈጸማቸው ታውቋል ለዚህም የአካባቢው ፖሊሶች ተባባሪ መሆናቸውንና ይህንን አቁሙ በሚሉት ላይ ተኩስ እንደሚከፍቱ የተኩስ ጥቃት ደርሶ እግሬን ተመትቻለሁ ያለችው የአይን እማኝ ለቢቢኤን ገልጻለች መነሻ የሆነው የክልሉ መንግስት አንድ ቦታን ለሁለት ሰዎች መስጠቱ መሆኑም ታውቋል ይህም በመካከል የብሔር ግጭት እንዲፈጠር ምክንያት መሆኑን ለማወቅና ለመረዳት የተቻለ ሲሆን በአሁኑ ጊዜም የሌላ ብሔር ተወላጆች በተለይም ደግሞ ሙስሊሞች ላይ ያነጣጠረ ጥቃት መፈጸሙን ለማወቅና ለመረዳት ተችሏል ወደ አካባቢው ደውለን የደረሰባቸውን ነገር ጠይቀን ነበርም የደረሰባትን ነገር ለደህንነት ሲባል ስሜ እንዳይገለጽ ያለችው እንዲህ በማለት ታስረዳለች መጀመሪያ የምናስፈቸው ነበረ የጉራጌ ነው እና የክልሉ መንግስት ለራሳቸው ሰጣቸው አዲስ አበባ ሄደው ለጉራጌ ተመሰከረላቸው መነሻው በሱ ይመስል እንጂ አድያሙ ህዝብን ለማጥፋት አንድ መስጊድ ማቃጠሉ እና አለመቀበሉ የሙስሊም ንብረት ነው እያወደሙ ያሉት ብዙ ነገር አለ ሙስሊሙ ክርስቲያንም ጤንጤን ያለበት ሀገር ነው ግን እየተመካከረ የሙስሊም የሆነ አሁን በቃ ዛሬ ብቻ መስጊዶች ናቸው የሞቱት ከሞቱት 3 ሙስሊም ናቸው 2 ክርስቲያኖች ናቸው የቆቆቹ ያሉት ደግሞ ፖሊሶች ራሳቸው ናቸው እነራሱ ግሬን መጥተውኛል ማለት ጥይት ነው የሚተኩሱት ጥይት ተተኩሶ ነው አንድ እግርሽ ነው የተመታሽው አንቺም የክልሉ ሰሞን እንደሚያርተው በቃ የጉራጌንና የሙስሊምን ቤት ላይ ሳት ይለቀሳሉ እሺ ከዛ ያንን ሳት ልታጠፋ በምትሄድበት ሰዓት ፖሊሶቹ አንተ ላይ ነው የሚተኩሱበት በሌላው ግር ይመታውናል ፖሊሶቹ ያጣማቸው ወንድሞቻችን አሉ ማለት ፖሊሶቹ ይህንን ተው በሚሉት ላይ ነው ጥቃት የሚሰነዝሩት የአካባቢው ማህበረሰብ ያን ጥቃት ሲፈጽም ያንን ተው ባሉት ላይ ነው ማለት ነው ፖሊሶቹ አጋዥ ነው ጥቃት የሚፈጽሙት ፖሊሶቹ ተባባሪ ናቸው ፖሊሶቹ አጠቃላይ ፖሊሶች ተባባሪ የሚገርምህ ይሄ የእሳት አደጋ ህዝቡ ነው የገዛው የገርምህ ግን ይሄ ሁሉ ህዝብ ሲያቅ እሱ መኪና እንኳን ከልክለዋል እንኳን የሚያጠፋው መኪና ማለት ነው ለምን በጣም ሽት ይላል ማለት ነው ለአሁን ብቻ በጣም መስለው እኛ በጣም መስኪን ውስጥ ተሰብስበን ያለ ነው አሁን ታዲያ በመስጊድም የተቃጠለ እንዳለ ተገልጿልና ምን ያህል መስጊድ ነው እናንተ አካባቢ የተቃጠለው እንዲሁም ደግሞ ምን ያክል ሰው ነው የሞተው እስካሁን ደደላ መስጊድ ላይ ተቃጠለው እኛ ለመግቢያ መስጊድ ላይ የተመታው ደግሞ ሰላም መስጊድ ነው ሰላም መስጊድ ሌላው መስጊድ አልተመታም እዚህ ያለው ቢራል መስጊድ ነው ወንድም ሴቱ
ምን ያክል ሰዎች ተገለዋል እስካሁን? 5 ሰዎች 5 ሰዎች እስካሁን ተገለዋል። የሚገርመው ፖሊስ በእነሱ ራሱ 5ቱም እያየኋቸው ነው የተገደሉት። ፖሊሱ ነው ያነጣጠረ የሚተኩሰው። አጠቃላይ ለማህበረሰቡ ምን መልእክት ታስተላልፊያለሽ? እንግዲህ በጣም ከፍተኛ ጥቃት ነው እየተፈጸመ ያለውና አጠቃላይ ለማህበረሰቡ ምን መልእክት ታስተላልፋላችሁ? አላህ በተባለ ወንጀል ነው የሚቀጣን። ሁላችሁም ዱዓ አድርጉ። እያማባጠሩ መስጊድ፣ መርካዝ፣ ቁርአን ቤትና የሙስሊም ቤት ነው እያቃጠሉ ያሉት። በጣም ንብረት እየወደመ ነው እና የማናላህም እንደምንል አላውቅም። ብቻ ዱዓ አድርጉ ባላችሁበት። ይህ ጥቃት በሚሰነዘርበት ጊዜም በዋነኛነት ፖሊሶቹ ተባባሪ መሆናቸውንና የደህንነት ልብስ ሲቪል ልብስ በመልበስ እያነጣጠሩን በነዋሪዎች ላይ እርምጃ እንደሚወስዱ ጭምር ለማወቅና ለመረዳት ተችሏል። የሚቃጠሉትን ቤቶችና የንግድ ሱቆች እሳት ለማጥፋት ጭምር የእሳት አደጋም መከላከያ መኪናውን ራሳቸው ባዋጡት ብር ጭምር የገዙ ቢሆንም ይህንንም እንዳይጠቀሙም መከልከላቸውን ለማወቅና ለመረዳት ተችሏል። ከዚህ ሁሉ ሴራ ጀርባ በዋነኛነት የመንግስት ኃይል እጅ እንዳለበት ምንጮቻችን ገልጸዋል። ይህ ሁኔታ እየተፈጸመ ባለበት ሰዓት ምንም አይነት እርምጃ ወይንም ደግሞ መከላከል ሳያደርጉም ጥቃቱ በሚፈጸምባቸው ላይ ተጨማሪ ጥቃት እንደከፈቱ ለማወቅና ለመረዳት ተችሏል። ህወሓት መራሹ ኢህአዴግ በአሁኑ ጊዜም በሀገሪቱ ባለበት ከፍተኛ ውጥረት እየተነሳም በብሔሮች መካከል በእምነት መካከል ግጭት ለማስነሳት ከፍተኛ ስራ በመስራት ለሚዲያ ፍጆታ ለመጠቀም እየተንቀሳቀሰ መሆኑንም ለማወቅና ለመረዳት ተችሏል። ማህበረሰቡ ይህንን እኩይ ተግባር በማወቅና በመረዳት በተለይም ደግሞ የተለያዩ የእምነት አባቶች ለማህበረሰባቸው መልእክት በማስተላለፍ ከዚህ ተግባራቸው እንዲቆጠቡ ማድረግ ይገባልም ሲሉ ምንጮቻችን አያይዘው ገልጸዋል። አሁንም እነዚሁ ነዋሪዎች በመስጂድ ውስጥ ተጠልለው እንዳሉ ለማወቅና ለመረዳት ተችሏል። ወደ 5 የሚሆኑ ሰዎችም በግፍ ተገለዋል። ከነዚህ ውስጥ 3ቱ ሙስሊሞች፣ 2ቱ ክርስቲያኖች መሆናቸውን ጭምር ለማወቅና ለመረዳት ተችሏል። በዋነኛነት የፕሮቴስታንት እምነት ተከታይ የሆኑት የዚህ ጥቃት ፈጻሚ መሆናቸውን ለማወቅና ለመረዳት የተቻለ ሲሆን የፕሮቴስታንት የሃይማኖት አባቶችም እነዚህን የእምነት ተከታዮች በመገሰጽና በጌዲዮ ዞን በሌላ ብሔርና እምነት ላይ ያነጣጠረው ጥቃት እንዲቆም ለህዝባቸው ምክር ማስተላለፍ አለባቸው ሲሉም የአይን እማኞቹ የጥቃት ሰለባዎቹ ለቢቢኤን አያይዘው ገልጸዋል። አሁንም ውጥረቱ እንደሰፈነ ለማወቅና ለመረዳት የተቻለ ሲሆን ይህንን በማስቆሙ በኩል ማህበረሰቡ ከፍተኛ ርብርብ ማድረግ እንዳለበት ለማወቅ ተችሏል። ይህ ሂደት እየሰፋ ሂዶ በብሔርና በእምነት መካከል የሚደረገው ግጭት ተባብሶ እንዳይቀጥል ሁሉም የሚችለውን ያክል ኃላፊነት መወጣት አለበት ሲሉ ምንጮቻችን አያይዘው ገልጸዋል። አሁንም ጉዳቱ ጥቃቱ እንደቀጠለ ለመረዳት ተችሏል። ይህንን ለማስቆም ሁሉም ማህበረሰብ በጋራ በአንድነት መቆም አለበትም ተብሏል። ህወሓት መራሹ ኢህአዴግ በአሁኑ ጊዜም በገባበት አጣብቂኝ እየተነሳ በዜጎች ላይ ለሚፈጸሙ ጥቃቶች በዋነኛነት ተጠያቂ መሆኑን የሚገልጹት ምንጮቻችን አሁንም ቢሆን ማህበረሰቡ በጋራ በአንድነት በመሆን ይህንን እኩይ ተግባር ማስቆም አለበት ሲሉም ገልጸዋል። ውድና የተከበራችሁ የቤና አድማጮች የተከታተላችሁት የቢቢኤንን ሰበር ዜና ነበር። ተጨማሪ መረጃዎችን እንዳገኙ ለእናንተ እናደርሳለን። ይህን ነገር በማስቆም በኩል ሁሉም ኃላፊነቱን እንዲወጣ ጥሪያችንን እናስተላልፋለን። መልካም ጊዜ ሆነላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።